እንግዲህ ቢዝነሱን ሲጀምር ምን ተረዳው? ለካስ ቢዝነስ ሲጀምር ከኋላ የሚረዳህ አካል ያስፈልጋል። ወይ እግዚአብሔርን ወይ የጨለማውን ገዢ መያዝ አለበት። መኝታ ቤቴ ውስጥ የመሰዊያ ቦታ እንዳዘጋጅ ነገረኝ። እዛ መሰዊያ ቦታ ውስጥ ከኔ ውጪ ማንም መግባት አይችልም። እዚህ ነው እንግዲህ ከመንፈስ ጋርም የተገናኘሁት። እስከ ዛሬ ድረስ የዛን ዕለት ምን እንደተፈጠረ አላውቅም። ራሴን የሳትኩት ምን ማለት ነው? ራሴን ሳትኩ ስትል እንዲህ ነው ብዬ ልገልጽልህ የማልችለው እንቅልፍ ውስጥ ነው የገባሁት። እንዲህ ነው ልልህ ራሱ አልችልም። ብቻ ግን ለምንድን ነው እግዚአብሔር ጣልቃ ገባ ያልኩ? ሊቀሰቅሱኝ በብዙ ነገር ሞክረዋል፣ ነገር ግን ልነሳ አልቻልኩም። ምንድነው አንድ ፓስተር እኔ ጋር ሲመጣ የማደርገው መጀመሪያ ማዘው አንድ ቢራ አለ፣ ሎርድ የሚባል ቢራ፣ እሱን ያመጣል። እንደዚሁም እንደ ሎርድ የተባለ ሌላ ደግሞ ሽቶ አለ። ከዛ ጥቁር ሻማ ያመጣል እና ጥቁር እንጨት ያመጣል ማለት ነው። ይሄ ግዴታ ነው፣ ሕጉ ያስገድዳል። ከዛ ፓስተሩን መቃብር ላይ እንዲተኛ አደርገዋለሁ። ከዛ እኔ ጋር ያለውን መንፈስ እጠራለሁ። ከጠራው በኋላ በዛ መንፈስ አማካኝነት መቃብር ላይ ያለውን የሟቹን መንፈስ ጠርቶ መቃብሩ ላይ ወደተኛው የፓስተሩ ሰውነት እንዲገባ አደርጋለሁ ማለት ነው። ስለዚህ አሁን ምን አደረግኩ ይባላል? ፓስተሩን አዋረስኩት። ፓስተሩ ውስጥ መንፈሱ እንዲገባ አደረግኩ ማለት ነው። ለዛ ቸርች ሲሄድ ይሄ ፓስተር የመድረክ ስሙ የሟቹን ስም ይጠቀማል። ለዛ ነው ብዙ ፓስተሮች ስማቸውን በየጊዜው የመድረክ ስማቸውን ሲቀያየሩ የምንሰማው። እኔም እንግዲህ ያንን ስም እንዲጠቀምበት አዘዋለሁ ማለት ነው። ከዛ በኋላ ቸርች ውስጥ ገብተው ምን ያደርጋሉ? ይሄ መንፈሱን የሚጠሩበትን ድግምት የልሳን ቃል አድርገው መጠቀም ይጀምራሉ። ምን ማለት ነው? ይኸውልህ ካየ በተለያዩ ቸርች ውስጥ እነሱ የሚሸጧቸው ውሃዎች አሉ። የአንተን ውሃ መግዛት አይፈልጉም። እነሱ ራሳቸው ያዘጋጁትን ውሃ ነው የሚሸጡልን ወይም የሚሰጡ። ይሄ ውሃ ደግሞ የሚመጣው ከዛ ቦታ ነው። አሃ በአገልግሎት ወቅት የሚሸጡት ውሃ ማለት ነው። አዎ ልክ ነው፣ አገልግሎት ላይ የሚሸጡት ውሃ። አሁን ይኸውልህ ይሄ የምታየው ውሃ ዝም ብሎ ተራ ውሃ እንዳይመስልህ፣ መንፈስ የተጠራበት ውሃ ነው።